ፍሬ የፍራፍሬ ስኳር ጥቅምና ጉዳቱ። ስለ ስኳር ስናወራ ብዙ ጊዜ የምናስበው ስለ ነጭ ስኳር ወይም ግሉኮስ ነው። ሆኖም በፍራፍሬዎች በማርና በብዙ የታሸጉ ምግቦች ውስጥ በብዛት የሚገኘው ሌላ ስኳር አይነት አለ። እሱም ፍሩክቶስ ይባላል። ፍሩክቶስ ተፈጥሯዊ ቢሆንም በብዛት ሲወሰድ ጤናችን ላይ የሚፈጥረው ፈተና አለ። ፍሩክቶስ በሰውነት ውስጥ እንዴት ይሰራል? ሌሎች ስኳሮች እንደ ግሉኮስ በሰውነት ውስጥ ባሉ በሁሉም ሴሎች ለኃይል አገልግሎት ሊውሉ ይችላሉ። ፍሩክቶስ ግን የተለየ ነው። ከተመገብነው በኋላ ፍሩክቶስ ወደ ደም ስር በመግባቱ በፊት ቀጥታ ወደ ጉበት ወይም ደግሞ ሊቨር ይሄዳል። ጉበት ፍሩክቶስን የሚያስተናግደው ብቸኛው አካል ነው። ጉበት የተወሰነ መጠን ያለውን ፍሩክቶስ በቀጥታ ወደ ኃይል ለመለወጥ ቢችልም ከልክ ያለፈ ፍሩክቶስ ሲያገኝ ግን ችግር ይፈጠራል። የጉበት ጫናና ስብ ክምችት። ጉበት የሚችለው በላይ ፍሩክቶስ ሲደርሰው ፍሩክቶስን ወደ ሌላ ነገር መለወጥ ይጀምራል። ይህም ሌላ ነገር ደግሞ ስብ ነው፣ በተለይ ትራይግሊሰራይድ የሚባል። ይህ ሂደት በጉበት ውስጥ ስብ እንዲከማች ያደርጋል። ይህ ደግሞ የሰባ ጉበት በሽታ ፋቲ ሊቨር ዲዚዝ በመባል የሚታወቅ በሽታ ምክንያት ሊሆን ይችላል። በተጨማሪ ይህ ከመጠን ያለፈ ስብ ወደ ደም ውስጥ በመግባት ለኮሌስትሮልና ለልብ ጤና ችግር ይዳርጋል። ኢንሱሊንን መቋቋም። ፍሩክቶስ ከግሉኮስ የተለየ ኢንሱሊን የተባለ ሆርሞን በቀጥታ ከፍ ባያደርግም ሰውነት ለኢንሱሊን ምላሽ ያለመስጠት ልማድ ወይም ደግሞ ኢንሱሊን ሬዚስታንስ ትልቅ አስተዋጽኦ ያደርጋል። ለኢንሱሊን ምላሽ ያለመስጠት ልማድ ማለት የሰውነት ሴሎች ኢንሱሊንን መታዘዝ ሲያቆሙ ማለት ነው። ይህም ታይፕ 2 ዲያቤትስ ወይም ደግሞ ለሁለተኛ አይነት የስኳር በሽታ መነሻ ዋነኛ ምክንያት ነው። ፍራፍሬዎችስ ጎጂ ናቸው ማለት ነው? ይህን ስንል ግን ፍራፍሬዎችን መተው አለብን ማለት አይደለም። ፍራፍሬዎች ለጤና አስፈላጊ የሆኑ ፋይበር፣ ቫይታሚኖችና አንቲኦክሲዳንቶችን በብዛት ይዘዋል። ፋይበር ፍሩክቶስ ሰውነት ውስጥ የሚገባበትን ፍጥነት ስለሚቀንስ የጉበት ጫናን ይቀንሳል። ትልቁ አደጋ ያለው ግን በፈሳሽ መልክ ባሉ የታሸጉ ጭማቂዎች፣ ለስላሳ መጠጦችና ከፍተኛ ፍሩክቶስ የያዙ የስኳር መጠጦች ሃይ ፍሩክቶስ ኮርን ሲረፕስ ላይ ነው። እነዚህ መጠጦች ከፍተኛ መጠን ያለው ፍሩክቶስ በአንድ ጊዜ ወደ ጉበታችን ስለሚልኩ ጤናን ይጎዳሉ። ጤናማ ለመሆን የታሸጉ መጠጦችና ምግቦችን መቀነስ፣ ፍራፍሬዎችን በመጠኑ መመገብ ወይም ደግሞ እስከ ወዲያኛው ጨርሶ መተው እና ከልክ ያለፈ ስኳርም ማስወገድ ይገባል። ንቁ ይሁኑ። የፍራፍሬ ስኳር በተፈጥሮ የተሰጠ ቢሆንም መጠኑ ሲያልፍ ግን መርዝ ሊሆን ይችላልና መጠንቀቅ